ደላላ የሚነግራችሁና ሶሻል ሚዲያ ላይ የሚወሩ ወሬዎች አብዛኞቹ ውሸት ናቸው። ዛሬ በዚህ ቪዲዮ 5 ዱባይ ላይ ስለሚነገሩ ውሸቶች እናጋልጣለን። ቪዲዮውን ሲጀምሩት ላይክ በማድረግ እንዲጀምሩት እናበረታታለን። የመጀመሪያው ውሸት በቪዚት ቪዛ ሄደ ዱባይ ላይ በቀላሉ ቪዛ መቀየር ትችላለህ የሚል ውሸት ነው። ይሄ አብዛኞቹን አምጥቶ ሜዳ ላይ የጣለ ትልቅ ውሸት ነው። አዎ በቪዚት ቪዛ መታችሁ ቪዛችሁን መቀየር ትችላላችሁ። ነገር ግን በቪዚት ቪዛ ስትመጡ የሚሰጣችሁ አጭር ጊዜ ነው። 2 ወር ብቻ ወይም 1 ወር ብቻ ነው የሚኖራችሁ ማለት ነው። ያ ቀን ካለቀ በኋላ ኦቨርስቴይ ፋይን መቁጠር ይጀምራል። በየቀኑ 50 ድርሃም እየቆጠረባችሁ ይመጣል ማለት ነው። በቪዚት ቪዛ መምጣት እድል ነው። ነገር ግን ፈጣን እቅድ የሚፈልግ ነው። ተዘጋጅተህበት እንዴት ስራ መፈለግ እንዳለብህ በትክክል አቅደህበት ካልመጣ 2 ወር የፈጠነ አልቆ ኦቨርስቴይ ትገባለህ። ስለዚህ በቪዚት ቪዛ የምትመጡ ሰዎች ምን መስራት እንዳለባችሁ ስኪላችሁን በትክክል አቀናጅታችሁ እቅድ አውጥታችሁ ነው መምጣት ያለባችሁ። ሁለተኛው ውሸት ደግሞ ዱባይ ገብቶ ስራ ለመስራት እንግሊዘኛ ወይም አረብኛ ቋንቋ አያስፈልግም የሚል ነው። እና ምንድነው የሚያስፈልገው? እዚያኛ ልጆች አሉ እኮ ከነሱ ጋር ምናምን ሰራለን። እነሱ አይደሉም ስራ የሚቀጥሩ ብራዘር። አንተን የሚቀጥር ወይ አረብ ነው ወይ ፓኪስታን ነው ወይ ፈረንጅ ነው። ገባህ አይደለ? ከሱ ጋር በምን ልትግባባ ነው? ቢያንስ የምትጠየቀውን ነገር ተረድተህ መመለስ መቻል አለብህ። የተባልከውን ነገር በትክክል መፈጸም መቻል አለብህ። አለበለዚያ እዚህ ሀገር እንግሊዝኛ ወይም አረብኛ የማትችል ከሆነ ምንም አይነት እድል ላይኖርህ ሁላ ይችላል። ምክንያቱም እዚህ ሀገር ቋንቋ ካልቻልክ ስኪል ሞያ ከሌለ የሚገጥም ፀሐይ ላይ የኮንስትራክሽን እንዲሁም ደግሞ የጽዳት ስራ የምትሰራው ስራና የሚከፈል ገንዘብ እጅግ የተራራቀ ስራ ነው የሚሆነው። ስለዚህ እንግሊዘኛ ወይም አረብኛ ያስፈልጋቸዋል፣ ግዴታ ነው። ሶስተኛው ውሸት ደግሞ በፍሪ አይዲ መጥተህ እንደፈለክ ዱባይ ላይ እየተንቀሳቀስ ሰርተህ መበልጸግ ትችላለህ የሚል ነው። በመጀመሪያ ደረጃ ፍሪ አይዲ የሚባለው ነገር ህገወጥ ነው። ምክንያቱም የእናንተ አይዲ ከሆነ ካምፓኒ ይሰራላችኋል፣ የመኖሪያ ፍቃድ ማለት ነው። ነገር ግን እናንተ የምትሰሩት ሌላ ቦታ ላይ ነው። ገባችሁ? ዊናው ፍሪላንሰር ቪዛ የሚባል ነገር አለ። ነገር ግን እኛ ጋር የተለመደው ከሆነ ካምፓኒ ቪዛ ይሰራል፣ አይዲ ይሰራላችኋል። ከዚያ በዚያ ካምፓኒ አይዲ ሌላ ቦታ ሄዳችሁ መስራት ነው። ይሄ ትልቅ ወንጀልም ነው። ስለዚህ ፍሪ አይዲ የሚባል ነገር የለም። እሺ ፍሪ አይዲው ተሰራላችሁ፣ ከዚያ በኋላ ስራ ፈልገህ የምታገኘው አንተ ነህ። እንዲሁም ደግሞ ትልልቅ ቦታ ላይ ለመግባት ግዴታ ካምፓኒው በሰራለ አይዲ ነው መስራት ያለብህ እንጂ ከሌላ ቦታ አይዲ አሰርተህ መተህ እዚህ መቀጠር ከባድ ነው። ስራ ለማግኘት ሁላ እድልክ በጣም ጠባብ ይሆናል። ስለዚህ ፍሪ አይዲ የሚባለውን ነገር ረስታችሁ በትክክል አደራጅታችሁ መረጃችሁን በቪዚት ቪዛም ቢሆን መታችሁ ወደ ስራ ፈልጋችሁ ወደዚህኛው ወደ ካምፓኒ አስቀይራችሁ ያ ካምፓኒ ስር ተቀጥራችሁ መስራቱ የተሻለ ነው። የመጀመሪያው ነገር ፍሪ አይዲ ለማሰራት ትልቅ ገንዘብ ነው የምትጠየቁት። አሁን ላይ 600-700 ሺህ ብር እየተጠየቀ ነው ያለው። አይዲ ተሰርቶላችሁ እኮ ስራ አይሰጣችሁም። አይዲ ስላለ ብቻ ገንዘብ ታገኛለህ ምናምን አይደለም አቢቢ። አይዲ ካለ ይሁን ቀራሜ ቆጥረብህም እንደፈለክ መንቀሳቀስ ትችላለህ። ነገር ግን እኛ የመጣነው በነፃ ፍቃድ ለመስራት ሳይሆን ገንዘብ ለማግኘት ነው። እንደፈለግን ፍሪደም አይደለም የፈለግነው። ገንዘብ ለማግኘት እስከመጣን ድረስ ለስራን የመጣነው። ስለዚህ በህጋዊ መንገድ መተን ካምፓኒ ስር ገብተን ካምፓኒ ቪዛ አሰርቶልን እዚያው ብንቀጠር የተሻለ ይሆናል። አራተኛው ውሸት ደግሞ ቲክቶክ ላይ የምታየው የዱባይ ላይፍ ሁሉ እውነት አይደለም። ኢትዮጵያ ያሉ ቲክቶከሮች ለ3 ቀን ወይ ለ4 ቀን ነው እዚህ መጥተው ተዝናንተው የሚገቡት። ሲጀምር እነሱን ለመዝናናት ነው የሚመጡት። ገንዘባቸውን አዘጋጅተው ይሄኛው ለመዝናናት ይበቃኛል ብለው ነው የሚመጡት። አንተ የምትመጣው ለስራ ነው። ስለዚህ ያንን ላይፍ ኮምፕሊትሊ መርሳት አለብህ። እዚህ ጥግረራ ነው ያለው፣ ስራ ነው ያለው። ለስራ እስከመጣ ድረስ ደግሞ ስራህን ነው መስራት ያለብህ። አንዳንዴ ለመዝናናት ትችላለህ። ነገር ግን ቲክቶክ ላይ የምታየው ነገር ሁሉ ተመኝተህ እዛ እንደዚህ ሆናለሁ ብለህ መምጣት የለብህም። አምስተኛውና የመጨረሻው ነገር ደግሞ ዱባይ ላይ አንድ የምታውቀው ሰው ካለ በጣም በቂ ነው። እንደፈለክ መኖር ትችላለህ። ሀቢቢ እዚህ ሀገር ሁሉ ነገር ኤክስፔንሲቭ ነው። ሁሉም የየራሱ ወጪ አለበት። አንድ ሰው ምናልባት እዚህ ዘመድ አጎት ምናምን ካለ 10-15 ቀን ምናምን ነገር
ሊያኖርህ ይችላል። ከዚያ በኋላ ግን ሸክም ነው የምትሆንበት። የቤት ኪራይ ይከፍላል፣ የምግብ ያውጣል፣ በጣም ብዙ ወጪ ነው ያለበት። ስለዚህ የሆነ ሰው ምናምን ተማምነን መምጣት የለብን። የራስህን እቅድ ይዘህ እንዴት ስራ መፈለግ እንዳለብህ፣ ስራ እስክታገኝ ድረስ ምን ያህል ገንዘብ መያዝ እንዳለብህ እሱን ሙሉ ኮስቱን ሬዲ ሆነ ነው መምጣት ያለብህ። እዚህ ሰው ስላለህ ብቻ መምጣት የለብህም። እንግዲህ እውነታው ይሄ ነው። ዱባይ ላይ መለወጥ ትችላለህ። ነገር ግን መለወጥ የምትችለው የደላላን ትርኪ ምርኪ ወሬስ አምነት መተህ ሳይሆን በራስህ ተዘጋጅተህ ሁሉ ነገርህን አደራጅተህ የምትመጣ ከሆነ ዱባይ ላይ ብዙ አይነት እድሎች ሊኖሩ ይችላሉ። ስኪል ያላችሁ ሰዎች፣ ቋንቋ የምትችሉ ሰዎች ምናልባት አሪፍ እድል ልታገኙ ትችላላችሁ። ነገር ግን ቋንቋ ሳትችሉ ስኪል ሳይኖራችሁ መታችሁ ምን ልትሰሩ ነው የሚለው ነገር በትክክል ልታስቡበት ይገባል። እነዚህን 5 መራር ሁኔታዎች ውጣችሁ ነው መምጣት ያለባችሁ። ይህ ቪዲዮ ጠቃሚ ሆናችሁ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ሰብስክራይብ ያላደረጋችሁም አድርጉት። ወደ ዱባይ ለመምጣት እያሰበ ያለ አንድ ጓደኛ ካላችሁ ለሱ ሼር አድርጉለት። በቀጣይ ምን አይነት ቪዲዮ ይዤላችሁ እንድመጣ ትፈልጋላችሁ? ኮሜንት ስር አሳውቁኝ። ይመቻችሁ።